አለኝ በምትለው ካፓሲቲ እሰራዋለሁ የምትለው ነገር አትሰራውም እንዴ? እከስራለሁ ብለህ ትፈራለህ እንዴ? ከሰራ ብርቅ ነው ለመክሰር። አሁን በጣም ብዙ ትውልድ ድሉን ይፈልገዋል፣ ውጤቱን ይፈልገዋል፣ መንገዱን ግን አይፈልገውም። ሰይጣን ጥሰህ እንዳትወጣ መጀመሪያ የሚያደርገው ቴንሽን ነው የሚለቅ። በቃ ፍርሃት በፍርሃት ያደርጋል። ስትንቀጠቀጥ ነው የምታት። በቃ ወዮ ወዮ ስትልታት፣ ወዮ ወዮ ስትልታት። በቃ በአንድ ወቅት አንድ መጽሐፍ ሳነብ እንደዚህ የሚል ሐሳብ አገኘሁኝ። አንድን በጣም ታላቅ የሆነ የጦር ጀነራል በጣም ብዙ ሰዎች ተሰብስበው ባሉበት አዳራሽ ውስጥ በውትድርና ውስጥ በተለይም በጦርነት ውስጥ የተማርካቸውን 3 ነገሮች ንገረን ብለው ጠየቁት። ጀነራሉም ትንሽ አሰብ ካረገና ከቆየ በኋላ በአዳራሽ ውስጥ የሚገኙትን ሰዎች አየት አድርጎ በአጭሩ ተነፈሰና እንደዚህ አለ፣ በፍጹም አታቋርጥ፣ ጭራሽ ተስፋ አትቁረጥ። በመጀመሪያ የተማርኩት ይሄንን ነው አለ። በመቀጠልም በሁለተኛ ደረጃ ትንሽ አሰብ ባደረገና መቼም ቢሆን አታቋርጥ፣ በጭራሽ ተስፋ አትቁረጥ ብሎ ተናገረ። በሶስተኛ ደረጃ የተማረውን ሲናገር እንዴትም ቢሆን አታቋርጥ፣ በጭራሽ ተስፋ አትቁረጥ ብሎ የተናገረውን ነገር አስታውሳለሁ። እንደ ክርስቲያን በተለይም ባለ ራእይ የሆናችሁ ወጣቶች ወንዶችና ሴቶች እንደ ክርስቲያን ዛሬ የማካፍላችሁን ሐሳብ ብትሰሙ ደስ ይለኛል። በህይወታችሁ ማወቅ ያለባችሁ ነገሮች አሉ። ለምሳሌ ትግል ከሌለ ድል እንደሌለ ማወቅ አለባችሁ። እንደዚሁም ደግሞ ሸለቆ ከሌለ የተራራ ጫፍ እንደሌለ ማወቅ አለባችሁ። በጣም ብዙ ትውልድ ከኔ በፊትም ከኔ በኋላም በጣም ትልልቅ አቅም ትልልቅ መልእክት ያላቸው በጣም ብዙ ትውልዶች እንዳሉ አስባለሁ። ነገር ግን በየሰፈሩ በየምክንያቱ ተይዘው በየአካባቢው የተቀመጡ ውስጣቸው ያለውን ነገር ማውጣት ያቃታቸው እየታገሉ ያሉ በጣም ብዙ ሰዎች እንዳሉ ይሰማኛል። በጣም እንድትጠነክሩ ቦልድ እንድትሆኑ እግዚአብሔር ሲፈልግ የሚሰጣችሁ ነገር ቢኖር ወይም በህይወታችሁ የሚያደርገው ነገር ቢኖር ተአምራት አይደለም። ተአምራት እንደውም በህይወታችሁ በጣም የቅንጡ ልጆች ወይም ደግሞ ገና ያላደጉ ሰዎች ህይወት እንደሆነ ይሰማኛል። ተአምራት በእያንዳንዱ የክርስትና ህይወት ውስጥ ወይም በአማኞች ህይወት ውስጥ አስፈላጊ እንደሆነ አምናለሁ። ነገር ግን በቃ ትግል ሲኖር ነው ድል የሚኖረው። የሆነ ውጊያ ውስጥ ያላችሁ፣ የሆነ ሰልፍ ውስጥ ያላችሁ፣ የሆነ ትግል ውስጥ ያላችሁ ሰዎች ካላችሁ አትጠራጠሩ። እግዚአብሔር አምላክ ከዚህ ትግል ከዚህ ሰልፍ በኋላ ደሞዛችሁን ይከፍላችሁ። አሁን በጣም ብዙ ትውልድ ድሉን ይፈልገዋል፣ ውጤቱን ይፈልገዋል፣ መንገዱን ግን አይፈልገውም። ውጤቱን ይፈልገዋል። ለምሳሌ ኤ ማምጣት ይፈልጋል፣ ማጥናት ግን አይወድም አይደለ? ሀብታም መሆን ይፈልጋል፣ መስራት ወይ መማር ምናምን ግን አይወድም። እና ትግል ከሌለ ድል የለም። እሺ ሸለቆ ከሌለ የተራራ ጫፍ የለም። የሆነ ሸለቆ ውስጥ እንዳላችሁ ከተሰማችሁ፣ የሆነ ቫሊ ውስጥ እንዳላችሁ ከተሰማችሁ በቃ ትክክለኛ ቦታ ላይ ነው ያላችሁት። አሁን እኔ ትክክለኛ ቦታ ላይ እንዳለው ሁሉ ጊዜ የሚሰማኝ ከፍታ ላይ ሲሆን፣ ጭብጨባ ላይ ሲሆን፣ ሙገሳ ላይ ሲሆን ወይንም ደግሞ ሃይዌይ ላይ ሲሆን ብቻ አይደለም። ይኸውላችሁ በጣም ቁልቁለት የሚሰማችሁ በጣም ዳውን የሚሰማችሁ ከሆነ በፈለከው መንገድ ቁልቁለት ባለበት ሸለቆ ባለበት ተቃራኒው የተራራው ጫፍ ነው። ስለዚህ ይሄን ማወቅ አለባችሁ። በቃ ልክ እንደዛ አይነት ሸለቆ ካለ የተራራ ጫፍ አለ። ልክ እንደዚህ ነው። ፈተና ካለ ማለፍ አለ። አሁን አንዱን ስትሉት ሌላ፣ ሌላውን ስትሉት ሌላ የሚመጣ ከሆነ አስተማሪያችሁ አስተምሯችሁ ሲያበቃ የቱንም ያህል ቢወዳችሁ ወደሚቀጥለው ክፍል የሚያሳልፋችሁ በፈተና በኩል ነው። ስለዚህ አሁን እየገጠማችሁ ያለ የፋይናንስ፣ የግንኙነት፣ የህይወት የተለያየ ፈተና ወደሚቀጥለው ክፍል እናንተን ፕሮሞት ለማድረግ ነው እንጂ እናንተን ለመጣል እንዳልሆነ እንድታቁ እፈልጋለሁ። ወዳጆቼ ጥሳችሁ መውጣት ከፈለጋችሁ፣ የኔ ወንድም ጥሰ መውጣት ከፈለክ መፍራት የለብህም። ሁኔታን መፍራት፣ ተቃዋሚዎችን መፍራት፣ ጠላቶችን መፍራት፣ ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ከዚህ ቀጥሎ ምን ሊሆን ይችላል የሚለው ነገር ልትፈራው አይገባም። በፍጹም ልትፈራው አይገባም። መዝሙረ ዳዊት መጽሐፍ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ ከያቅጣጫው በተሰበሰቡብኝ አላፍ ሰዎች አልፈራም። ሰብረው የሚወጡ ሰዎች ምን አይነት ሰዎች መሰሉ? የማይፈሩ ሰዎች ናቸው። ምን ቀጥሎ ሊሆን ይችላል?
አይ ዶንት ኖ ምን ሊሆን እንደሚችል ግን አንድ ነገር አውቃለሁ አልፈራም ከያቅጣጫው በሚወረወርብኝ ቀስት ወይም ደግሞ በሚባለው ነገር ወይም ደግሞ በተለያየ ሁኔታ መፍራት ከፈራ ሁኔታው ይዞ ያስቀራል ዘመንን ይፈጃል ጉልበት ይያለ ጉልበት እንደሌለ ሆነ ትቀራለህ ነገር ግን እግዚአብሔር አምላክ ሰብሮ የሚያወጣው እነማን መሰለ የማይፈሩ ሰዎችን ሰብሮ ያወጣቸዋል ፍልስጤማውያን እንደተሰበሰቡበት ዳዊት ሲያውቅ ሰው አይሸሽም አይፈራም አይደነግጥም ልክ 2 ሰዓት ቢሮ እንደሚገባ ሰው ቀጥ ብሎ ሄዶ ምሽግ ውስጥ ገባ የዳዊት አካላዊ ምሽግ ብቻ ሳይሆን ዲቫይን ምሽግም አለ መለኮታዊ ምሽግ አለ ለዚህ ነው እግዚአብሔርን ምሽጉ እንዳረገ መታቀው እግዚአብሔር አለቴ ነው አምባዬ ነው መታመኛዬ ነው ከፈራ እመነኝ ሰይጣን አፐራንዱን ይወስድባል ሰራለው ብለ ከፈራ አገባለው ብለ ከፈራ አገለግላለሁ ብለ ከፈራ በቃ ኦሬዲ ከግማሽ ከመጀመሪያውን 45 ደቂቃ ሰይጣን ነጥብ አስጥሏል ከፈራ ምን አፈራ በኮሜንትም በኮሚቴም እንዳፈራ ከፈራ ተበላ የመጀመሪያው እኔ ብዙ አገልጋዮችን ሳገኛቸው ምን ትመክረኛለህ ሲሉኝ 3 ነገር መክራቸዋለሁ አንደኛ ምቾትን አትውደድ ሁለተኛ ኮሙኒኬሽን ላይ አሪፉን ሶስተኛ አትፍራ ወዳጆቼ ትዝ ይላችኋል ዳዊት ሰለሞንን የተናገረው ነገር አትፍራ እግዚአብሔር ካንተ ጋር ነው አንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 20 አትፍራ ምንም ያስፈራ ለማገልገል ለመጻፍ ለመስራት አዲስ ነገር ለመጀመር እንዴ እከስራለሁ ብለህ ትፈራለህ እንዴ ከሰራ ብርቅ ነው ለመክሰር እንዴ አንድ ጊዜ አይ ቲንክ ዶክተር ማይልስ ሲሆን የሆነ ሰው ሲናገር ሰምቼዋለሁ ሰዎች እንዳይነቅፉ ትፈልጋል አገልግሎትን አቁም አትስራ መሰደብ ካልፈለክ ስራ አትስራ ቁጭ በል ምንም ችግር የለውም እንዴ ምን ሆነ ነው አንተ የሆነ ነገር ሲሆንብህ ከተናደድክ የሆነ ነገር ሲሆንብህ ከፈራ ከሸሸ ከደነገጥክ እመነኝ የመጀመሪያውን ጥሶ የመውጣት የመጀመሪያውን ደረጃ ሰይጣን ይዞብሃል ስለዚህ አሁን ሁሌ ዜሮ ላይ ነው የምትቆም ሁሌ ዜሮ ላይ ሰይጣን ጥሰ እንዳትወጣ መጀመሪያ የሚያደርገው ቴንሽን ነው የሚለቀው በቃ ፍርሃት በፍርሃት ያደርጋል ስትንቀጠቀጥ ነው የምታድረው በቃ ወዮ ስትል ታድራለህ ወዮ ስትል ታድራለህ በቃ መጥፋዬ ነው ትላለህ ጥሶ የመውጣት ሁለተኛው ደረጃ መለኮታዊ ምሪትን መቀበል ለምሳሌ ጥሩ መነሻ ካፒታል አለህ ማለት ቢዝነስ ይሳካል ማለት አይደለም ጎበዝ ተናጋሪ ነህ ማለት አገልጋይ መሆን ትችላለህ ማለት አይደለም ብዙ መጽሐፍ አንብበሃል ማለት ቤተክርስቲያን ፕላን ታደርጋለህ ማለት አይደለም በጣም ካንተ ይልቅ ያነበቡ ብዙ ችሎታ ያላቸው ሰዎች ታያል ለዚህ ነው ንጉስ በሰራዊቱ ብዛት አይደለም አንተ አለኝ በመትለው ካፓሲቲ እሰራዋለሁ የምትለው ነገር አትሰራውም የእግዚአብሔር ፍቃድ በህይወት ሲሆን ነው እንጂ ያ ነገር በህይወት የሚሳካው ስለምትችል ስለምታቅም ይሆን ነገር የለም ሰዎች ስለምታቅም ይሆን ነገር የለም ባለስልጣን ስለምታቅም ይሆን ነገር የለም ጓደኞች ስላሉ ቲፎዞ ስላሉ ያስጀምሩ ይሆናል እንጂ አስጨርሱ ገንዘብ ራእይን ያስጀምር ይሆናል እንጂ አስጨርሱ ቲፎዞ ጫጨብጭቦ ሊያስጀምር ይችል ይሆናል ግን አያስጨርስም ይገርማል እግዚአብሔር ካስጀመረ ግን በየትኛውም ሁኔታ ውስጥ ከጀመርክ ላታቆም ነው የምትጀምረው ከጀመርክ ለታላቅ ክብር ነው የምትጀምረው ስለዚህ ሁሉ ጊዜ ማድረግ ያለብን እንደዚህ ነው ከእግዚአብሔር መለኮታዊ ምሪትን መጠየቃለሁ ጋድ ላርገው ይሄን ልውጣ ተናገረኝ ተው ካልከኝ ተዋል አርገው ካልከኝ አረጋዋል ውጣ ካለ ውጣ በለው ካለ በለው ቁረጠው ካለ ቁረጠው ከእግዚአብሔር መለኮታዊ ምሪት መቀበል ጥሩ ነው ወዳጆቼ ዳዊት እኮ እዚህ ጋር ልውጣ ብሎ ሲጠይቅ ዳዊት እኮ ከዚህ በፊት ተደጋጋሚ ጊዜ ድል ያረገ ሰው ከልምዱ ተነስቶ አልወጣም ከዚህ በፊት ጎልያድን ጥየዋለሁ ይሄኛው አያቅተኝ ምናም ብሎ አልወጣም ከዚህ በፊት እኮ ጦርነት ገጥሞ አሸንፏል ብራዘር ትላንት ተሳክቷል ማለት ነገ ይሳካል ማለት አይደለም ትላንት ሆኗል ማለት ነገ ይሆናል ማለት አይደለም ትላንት ሁኔታዎች ቀለዋል ማለት ነገም እንደዚህ ይቀላል ማለት አይደለም ሁሉ ጊዜ በየትኛውም ጉዳይ መለኮታዊ ምሪትን መቀበል
ሶስተኛው ደረጃ ምን መሰለህ? የራስን ድርሻ ተወጣ። ጻፉ። የራስን ድርሻ ተወጣ ማለት ይሄ ማለት ነው አስፈላጊውን ነገር ደግሞ አንተ ማድረግ አለብህ። ምን ማለት ነው? እንስራዎቹ መሙላት ያለብህ አንተ ነህ። የሚላችሁን ሁሉ አድርጉ እንዳለች ማርያም አንተ የሚጠበቅብህ ኃላፊነት አለ። የራስን ድርሻ ደግሞ መወጣት አለብህ። እንስራውን መሙላት ከሆነ መሙላት፣ እሱ ብቻ አይደለም። እንደ ቃልህ መረቡን እጥላለሁ እንዳለ መረቡን መጣል ያንተ ድርሻ ነው። ያንተ ድርሻ ነው። እንስራውን በውሃ መሙላት ያንተ ድርሻ ነው። እሱ ብቻ አይደለም። በኤርትራ ባህር መራመድ ያንተ ድርሻ ነው። መክፈል ነው የእሱ ኃላፊነት። አሁን ጥሶ በመውጣት ውስጥ ብዙ ሰዎች የሚቸገሩት ነገር ምንድነው? ሁሉንም አሳይመንት ለእግዚአብሔር ሰጥተው በአስማት በምትሃት የሆነ ነገር አርጎ እንዲያወጣቸው ይፈልጋል። ኖ ኤርትራ ባህር ቢከፈትም ሊኩዊዱ እንደ ሶሊድ ቢቆምም አንተ ካልተራመድክ በስተቀር ወንድሜ የሚመጣ ምንም ነገር የለም። አንተ የራስን ድርሻ መውሰድ አለብህ። መንቀሳቀስ አለብህ። እግዚአብሔር ስራ ሰጣለሁ ካለ አንተ ሄደህ ሲቪን አዘጋጅተህ በር ማንኳኳት፣ ስራ መፈለግ፣ ጥሩ በጥሩ ጸባይ ስራ መስራት ካንተ ይጠበቃል። ለምሳሌ የዮርዳኖስ ወንዝ ሙሉ ነው። በዛ ሲቹዌሽን ውስጥ ሄዶ መቆም ያንተ ድርሻ ነው። ሄድና እርገጠው ከተባልክ እርገጠው ነው፣ አለቀ። ይኸውልህ ኤርትራ በዱላ ተከፍሏል። ዮርዳኖስ በዱላ አይከፈልም። በዱላ ከኔ ጋር ናችሁ? የራሳችሁን ድርሻ ተወጡ። ታገባለህ ካለ ታገባለህ፣ የራስን ድርሻ ተወጣ። እግዚአብሔር የራሱን ድርሻ ይወጣል ባንተ ህይወት ውስጥ። ለምሳሌ አንተ ማገዝ፣ መንገዱን መክፈት፣ መንገዱን ይከፍታል፣ አንተ ትራመዳለህ። በቃ እሱ እኮ ነው የሚሆነው። አንተ ውሃውን ትሞላለህ፣ ያንተ ድርሻ ነው። ውሃውን ወይን ጠጅ ማድረግ የሱ ድርሻ ነው። መረቡን መጣል ያንተ ድርሻ ነው። አሳውን አምጥቶ መረቡ ውስጥ መክተት የሱ ድርሻ ነው እንደ ቃል። ስለዚህ እሱ ነው ማድረግ ያለብህ። አራተኛና የመጨረሻ ምስጋናውን አትውሰድ። ምስጋናውን አትውሰድ። እግዚአብሔር ባንተ ጥረትም ይስራ ባንተ ጥረትም አይስራ፣ ምስጋናውን አትውሰድበት። ዳዊት እንደዚህ አለ፣ እግዚአብሔር እንደ ውሃ ፈሳሽ ጠላቶችን ሰባብሯቸዋል። እኔ ሰባበርኳቸው አይደለም ያለው። ክሬዲቱን አንተ እንዳትወስድ። እግዚአብሔር እንደ ውሃ ፈሳሽ ጠላቶችን በእጄ ፊት ለፊት ሰባበራቸዋል እንዳትወስድ። ስማ፣ ዳዊት ድሉን ለራሱ ለሰራዊቱ አልሰጠም። ጻፍ፣ ለማንም እንዳትሰጥ። የህይወትን ድል ክሬዲቱን ለሰውም ለራስም እንዳትወስድ። ክሬዲቱን ለሰውም ለራስም እንዳትወስድ። ትንሽ ነገር ሲረዳ ረዳኸኝ በለው፣ አገዝከኝ በለው፣ ቀኝ ደገፈኝ በለው፣ አቤቱ እግዚአብሔር ሆይ አመሰግናለሁ በለው። በህይወት የሆነውን ነገር ምስጋና እንዳትወስድ። ፈርዖን ዮሴፍን አስጠራውና እንደዚህ አለ፣ ዮሴፍ አለ አንተ ህልምን እንደምትረዳ ደግሞም እንደምትፈታ ሰምቻለሁ አለ። አሁን ይኸውልህ አንድ እስረኛ ንጉሱ ጠርቶት አንተ ህልምን እንደምትረዳ ደግሞም እንደምትፈታ አውቄያለሁ ሰምቻለሁ ብሎ ሲለው የንጉሱ ንግግር ብቻውን ኢጎ ይቀሰቅሳል። ፕሬዝ ጋድ እኔ ብለህ የሆነ ነገር እንድትል ያደርጋል። ኦኬ አንተም ሰምተሃል። ኦኬ አሁን የመጨረሻው ሰውዬ ጋር ነው ልጁ የመጣው ዮሴፍ የመጣው። ሄሎ እንደዛ ብሎት ዮሴፍ ግን ለንጉሱ ምን ለፈርዖን ምን እንደመለሰለት ስሙ። 41:16 ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም። ህልምን መረዳት ህልምን መፍታት በእኔ አይደለም። እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። አዲሱ ትርጉም እንደው የሚገርም ነው የሚናገረው። የተሻለውን የሚሻውን ትርጉም ይሰጠዋል። ይህ በእኔ አይደለም። ይኸውላችሁ ጥሳችሁ መውጣት ከፈለጋችሁ እግዚአብሔር በሚያደርግላችሁ ነገር ሁሉ ምስጋናውን አትውሰዱ። ይህ በእኔ አይደለም በሉ። አሁን የደረስኩበት ነገር በእኔ አይደለም። ቤቴ በእኔ አይደለም። አገልግሎቴ በእኔ አይደለም። ህይወቴ በእኔ አይደለም። መውጣት መግባቴ በእኔ አይደለም። ኢኮኖሚ በእኔ አይደለም። ሁሉ ነገር በእኔ አይደለም፣ ባንተ ነው በሉት። ባንተ ነው የኔ ጌታ።
ይሄ ሁሉ የሆነው ባንተ ነው፣ ከኔ አይደለም በሉት።